የፍንፍኔ ከተማ ማስተር ፕላን ተግባራዊ እንደሚደረግና አፈጻጸሙን የሚቃወም ካለም ልክ እንደሚያስገቡት የህዋስ ስራ አስፈጻሚ ኮሚቴ አባልና የሀገሪቱ ጠቅላይ ሚኒስትር አማካሪ አቶ አባይ ፀሐዬ ዛቱ አሁን ይተገበራል ይጸድቃል ተግባራዊ ይሆናል ይፈጸም አንድ ሰው ይሄን ማደራቀፍ ከፈለገ በተለይ ከአስተዳደርና ከረሰላም አይነት ደግሞ ልክ ይገባል የፍንፍኔ ከተማ ማስተር ፕላን ተግባራዊ እንደሚደረግና አፈጻጸሙን የሚቃወም ካለም ልክ እንደሚያስገቡት የህዋስ ስራ አስፈጻሚ ኮሚቴ አባልና የሀገሪቱ ጠቅላይ ሚኒስትር አማካሪ አቶ አባይ ፀሐዬ ዛቱ ዝርዝሩ እንደሚከተለው ተጠናቅሯል። በስብሰባ ላይ ከነበሩት የኦሮሚያ ሚዲያ ኔትወርክ ምንጮች የተገኘው መረጃ እንደሚያስረዳው ሰሞኑን ሐዋሳ ውስጥ የሀገሪቱ የከተሞች አስተዳደር ባለስልጣኖች ባደረጉት ስብሰባ ላይ አባይ ፀሐዬ ባሰሙን ንግግር እንደገለጹት የፍንፍኔ ማስተር ፕላን እስካሁን ድረስ ተግባራዊ ሳይደረግ የቀረው በተቀሰቀሰው ተቃውሞ ምክንያት ሳይሆን እንደ አቶ አባይ ፀሐዬ አገላለጽ በኦሮሚያ መስተዳድር ባለስልጣናት መንቀርፈፍ ነው። ባለፈው ዓመት ለተቀሰቀሰው ህዝባዊ ተቃውሞ ምክንያት የሆነውን ቅስቀሳ ያደረጉት የኦፒዲዮ አባላት የሆኑ በፍንፍኔ ዙሪያ የሚገኙ የኦሮሚያ ልዩ ዞን ባለስልጣናት መሆናቸውን የተናገሩት አቶ አባይ ፀሐዬ መንግስታቸው በፕላኑ ላይ ህዝብን ለማወያየት ቢፈልግም የኦሮሚያ ልዩ ዞን ባለስልጣናት ህዝብ አናወያይም ማለታቸውን ተናግረዋል። ለፕላኑ ተግባራዊ አለመሆን በመጀመሪያ ደረጃ ተጠያቂዎቹ በፍንፍኔ ዙሪያ ያሉት የኦሮሚያ ከተማ አስተዳደር ኃላፊዎች ናቸው በማለትም ወንጅሏቸዋል። እዛ ሆነ ያበጣበጠው እዛ ሆነ ያሸረው ውይይቱ ወደ ህዝብ እንዳይወርድ አንቆ ያዘው የዩኒቨርሲቲ ተማሪዎችን የቀሰቀሰው ኔትወርክ ከጠላት ጋር የፈጠረው ኦሮሚያ ልዩ ዞን ጥርት ጋርጎ ልክ ማስገባት ነበረበት የኦሮሚያ መስተዳድር ይለኝ። ለዚሁ ለመንግስታቸው እቅድ ተግባራዊ አለመሆንም በቁጥር 1 ተጠያቂ የሚሆኑት የኦሮሚያ ልዩ ዞን የከተማ አስተዳደር ባለስልጣናት ሲሆኑ በሁለተኛ ደረጃ እንደ አቶ አባይ አገላለጽ የዞን ባለስልጣናቱ ልክ ላለማስገባት ሲንቀረፈፍ የነበረው የኦሮሚያ ክልላዊ መንግስት መስተዳድር ነው። ማነው ተጠያቂ? ቁጥር 1 የኦሮሚያ ልዩ ዞን አስተዳዳሪዎች፣ በተለይ የከተማ አስተዳዳሪዎች አንዳንድ ከዛም እነዚህ ልክ ሳያስገባ ሲንቀረፈፍ የነበረው የክልል መስተዳድር ተሻው የሚጠየቅ አንድ የለም። አዲስ አበባ ላይ ጠየቅ ተዳሉ መንግስት አይጠየቅ አቶ አባይ በዚሁ ንግግራቸው የተጀመረው የፍንፍኔ ማስተር ፕላን ተግባራዊነት ጉዳይ በተማሪዎች ግርግር ወይም በዞን ምክር ቤት ሹማምንት ተቃውሞ የሚቀር ሳይሆን በቅርቡ ተግባራዊ ወደ መሆን እንደሚሸጋገርም ገልጸዋል። ይህንኑ እርምጃ የሚቃወም ማንኛውም ኃይል አሁንም እንደ አቶ አባይ አገላለጽ ልክ ይገባል። አሁን ይተገበራል ህዝቡ ተዋይቶበታል ይጸድቃል ተግባራዊ ይሆናል ይፈጸም አንድ ሰው ይሄን ማደራቀፍ ከፈለገ በተለይ ከአስተዳደርና ከረሰላም አይነት ደግሞ ልክ ይገባል። እዚህ አሜሪካ ቫለንታይን ወይም የፍቅር ቀን የሚከበርበት ዕለት ነው። በየቦታው በመሆን ዕለቱን በማክበር ላይ ለምትገኙ የኦሮሚያ ሚዲያ ኔትወርክ ቤተሰቦች ፍቅርና ሰላምን እየተመኘንላችሁ የዛሬውን የዜና ዝግጅት በዚሁ እናጠናቀቃለን። ሳምንት በሰላም እንገናኝ።